በጣም ትልቅ ሙያተኛ ሲኒማቶግራፈር ሸዋለም ሙለት ፀሐይ ዮሐንስ መኖሪያ ቤት ይሄ ነው። ኮሪያ ሰፈር ለእናት ሀገራቸው የተዋጉ ሰዎች ያረፉበት ቦታ ነው። ሌሉበቱ ቀበና ነው ቤቱ ነው የሚባለው ከነስሙም ከተሜ ጋር እንሂድ። እሺ እንሂድ። ጤና ይስጥልኝ ክቡራትና ክቡራን ተመልካቾች እንደምን ከርማችኋል? የታምሩ ብርሃኑ ቲዩብ ቤተሰቦች ጤናችሁስ ሁሉ አማን? ዛሬም እንደተለመደው ከታሜ ጋር እንሂድ በተሰኘው የዩቲዩብ ዝግጅቴ አንድ ቦታ ይዣችሁ ልጓዝ ተዘጋጅቼ ጨርሼ ይሄው እየሄድኩ ነው። ዛሬም ወስዳችሁ ቦታ ሁላችሁም ኢትዮጵያዊ የሚባል ሁሉ የሚኮራበት ቦታ ነው። ይሄ ሰፈር ለየት የሚያደርገው የጀግኖች ሰፈር ነው። አቤት ጀግኖች ሲባል ራሱ ሲያኮራ። ታዲያ ተመልካቾቼ እንግዲህ ሰብስክራይብ ያላደረጋችሁ ተመልካቾች ገባ ገባ እያላችሁ ሰብስክራይብ አድርጉ። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ1940ዎቹ ከተባበሩት መንግስታት ድርጅት አንድ ጥያቄ ቀረበላት። ይኸውም ጥያቄ ኮሪያ ጦርነት ውስጥ ስለነበረች ኮሪያን በጦርነት እንድታግዝ ኢትዮጵያም በጦርነቱ ላይ ወታደር በማቅረብ እንድትሳተፍ ተጠየቀች። የቀድሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴም ጥያቄውን ተቀብለው 6037 ወታደሮች ያህል አዘመቱ። በክብር ወደ ኮሪያ ተሸኙ። እንደ አውሮፓውያኑ አቆጣጠር ከ1950 ጀምሮ እስከ 1953 ዓመተ ምህረት ድረስ በኮሪያ በተካሄደው ጦርነት ውስጥ የኢትዮጵያ ወታደሮች ከተሰጣቸው ክልል ወይም ከተሰጣቸው ቦታ ላይ ፈቀቅ ሳይሉ ማለትም ወደ ኋላ አንድም ፈቀቅ ሳይሉ አካባቢውን እንዳስከበሩ ታሪክ ይመሰክርላቸዋል። ኢትዮጵያውያን ጀግኖቻችን። ኢትዮጵያ እኮ ጀግኖች አሏት። እንዲሁም ከሌሎች ሀገሮች ሁሉ የተማረከ ወታደር የሌላት ኢትዮጵያ ነበረች። የኮሪያ ዘማቾች ሁሌም ለኛ ኩራት ናቸው። በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት የተጀመረው የአካባቢን ማስከበር ማለት ከኛ ባለፈ ሌሎች ሀገሮች ሄዶ ለጸጥታ ከፍተኛ ስራ መስራት አሁንም መከላከያ ሰራዊታችን እንግዲህ በጎረቤት ሀገሮች የጸጥታ ማስከበር ስራው ላይ እየተሳተፈ እንደሚገኝ እኛ አይደለንም ዓለም የሚያውቀው ጉዳይ ነው። ስለዚህ ክብር ለመከላከያ ሰራዊታችን፣ ክብር ለኮሪያ ዘማቾች። ሁሌም እንኮራባቸዋለን። የኮሪያ ዘማቾችን ስናነሳ ያው ሐውልት ቆሞላቸዋል፣ ተቀናጁ አሰራሮችም አሉ። በኮሪያ ዘማቾች ስም የተሰየመ የኮሪያ ሰፈር የሚባላል። ኮሪያ ሰፈር የት ነው? ኮሪያ ሰፈር እንግዲህ አብዛኛዎቻችሁ በተለያየ አጋጣሚ የምታውቁት የዳግማዊ ምኒልክ ሆስፒታል አካባቢ ከበስተጀርባው ገባ ብሎ ያለው ሰፈር ኮሪያ ሰፈር ይባላል። ኮሪያ ሰፈር እነማን አሉ? ከጀግኖቹ ባሻገር እነማን በዚህ ይጠራሉ? በዚህ ሰፈር እነማን ይጠራሉ? እነማንንስ አፍርታለች ኮሪያ ሰፈር? አብራችሁ ይቆዩ። ይህ ታምሩ ብርሃኑ ቲዩብ ነው። ከታሜ ጋር እንሂድ ዝግጅታችን። እዚህ ከኛ ጋር ያልተቀላቀላችሁና ቤተሰብ የሆናችሁ የኮሪያ ሰፈር ልጆች ቀንድ ቀበና አካባቢው ሌሎችም ሁላችሁ የኮሪያ ሰፈር ልጆች በተለይ ደቡብ አፍሪካ ያላችሁ የት ናችሁ? የኮሪያ ሰፈር ልጆች ደቡብ አፍሪካ፣ አውሮፓ፣ አሜሪካ ያላችሁ የኮሪያ ሰፈር ልጆች እስኪ ሰብስክራይብ አድርጉ። ወደ ሰፈራችሁ ገብተናል። የትውልድ መንደራችሁ ኮሪያ ሰፈር፣ ወዲህ ጃልሜዳ፣ ወዲህ ቀበና። ገባ በሉና እስቲ ሰብስክራይብ አድርጉት። ይመቻችሁ። በያላችሁበት ሰብስክራይብ እያደረጋችሁ አብራችሁን ተቀላቀላችሁ ተከታተሉ። ታሜ ጋር እንሂድ።
እንደምን አለ? ደህና ነው። እግዚአብሔር ይመስገን። በጣም ብዙ ነገር ስላንተ ተነግሮኛል። አዎ። ኃይሉ አረጋ እባላለሁ። አረጋ ነው። እዚህ ተወልጄ ያደኩ ነኝ። አሁን የምንገኝበት ይሄ እንደምታዩት የኮሪያ ሰፈር መግቢያ ነው። እዚህ ኮሪያ ሰፈር እንዴት ተመሰረተ ለሚለው ነው ዘማች አባቶቻችን ሳይሆኑ አያቶቻችን ዘምተው እንደመጡ ሁሉም ዘማቾች በመንግስት በንጉሱ ጊዜ አንድ ላይ እንዲቀመጡ እዚህ ሰፈር ከዘመቱ በኋላ መተው በዚህ ሰፈር መጠለያ ተሰጥቷቸው አንድ ላይ እንዲኖሩ ተደርጎ ከዛ ጀምሮ የተመሰረተ ነው። ይሄ ከጀርባችን የምታዩት ደግሞ ጃልሜዳ የክብር ዘበኛ። እሺ መጀመሪያ አብረህ ያሉ ጓደኞችን አታስተዋውቀኝ? ጥሩ ያው ስሜት ያትሆናል። አንዴ ስለ ሰፈርህ ያው የተረሳ ነገር ስለ ሰፈርህ አንዴ ዘረገፍከው። እኛ አስተዋውሻለሁ። ተመልካቾች ትንሽ ይጠብቁ እንጂ ማን ናቸው እኚህ ሰው? እኚህ ሰውዬ ልገምት? አዎ ገምት። ወታደር ይመስላል ቁመናቸው በትክክል መልሰሃል። መቶ አለቃ ዳንኤል ውበቱ የቀድሞ መቶ አለቃ ናቸው። የአሁኑ ደግሞ የባንክ ማናጀር ሆነው የሚሰሩ ሰፈራችንን በስነስርዓት የሚያውቁ አብሮ አደጎቻችን የሆኑ ሰው ናቸው። ይሄ ታናሽ ወንድሜ ታዲዮስ ገብረጻድቅ ይባላል። እዚሁ ስፖርተኛ ድሮ ኳስ ተጫዋች ብርሃንና ሰላም የተጫወተ ልጅ በኮሪያ ዘማቾች በተመሰረተ በኳስ ተጫዋች ውስጥ አብረን በኮሪያ ስም ኳስ ስንጫወት ያደግ ልጆች ነን እኛ አሁን እዚህ ያለነው። በጣም አመሰግናለሁ። ተመልካቾቼ ያለሁት ኮሪያ ሰፈር መግቢያ ላይ ነው። ኃይሉን አግኝቻለሁ። ኃይሉ ደግሞ የሱን ወዳጆች አስተዋውቆኛል። ስለ ኮሪያ ሰፈር ሊያብራሩልን ነው። ኮሪያ ሰፈር ዝም ብለን ተንደርድረን አልመጣንም። እኛ ሙያ ውስጥ ያለ በጣም ትልቅ ሙያተኛ ሲኒማቶግራፈር ሸዋለም ሙለታ፣ አብዛኛዎቻችሁ የምታውቁት ሾይብስ ሰፈሩን የተወለደበትን መንደር በጣም ይወደዋል እና እንግዲህ በተደጋጋሚ ስለ ኮሪያ ሰፈር ስናነሳበት እኔ ነኝ ማስተናግዳችሁ ብሎ ጊዞን መጥቷል። እባክህ ሾይብስ አንዴ ለተመልካቾቼ የሚያውቁም የማያውቁም አንድ ጊዜ አመስግንልኝና ውጣ ስለ ሰፈር ስለ ኮሪያ ሰፈር ያለህን ስሜት እንደው። እሺ ኮሪያ ሰፈር አሪፍ ነው። እነሱ በብዛት ይናገራሉ። እኔ ማውራት አልችልም። ከጀርባው ነው መስራት የምችለው። ስለዚህ ተመልካቾች እንግዲህ ሾይብስ ወይም ሸዋለም ሙለታ ከኛ የጥበብ ሙያ በስተጀርባ ያለ ሙያተኛ ነው። የማስታወቂያ ስራዎች፣ የፊልም ስራዎች፣ እንግዲህ የዶክመንተሪ ፊልም ስራዎች እነዚህን በሙሉ ሾይብስ ትልቅ ሙያተኛ ነውና ሾይብስ ሸዋለም ሙለታ በጣም አድርጌ አመሰግናለሁ። ወደ ኃይሉ ልምጣ። እንግዲህ ኃይልዬ ስንት ዓመትህ ነው እዚህ ሰፈር? እድሜ ይፈቀዳል አይደል? ጣጣ የለውም። በቃ በስንት ዓመተ ምህረት ተወለድክ? በ1971 ዓመተ ምህረት። 71? አዎ። ገና ነህ? ገና ነህ? እኔ ሳይ ጊዜ ትንሽ እሺ፣ እስቲ እንግዲህ እየከፋፈልን እናውራ። አንተ ስለምን ታስረዳኛለህ? እኔ ኮሪያ ሰፈር የብዙ አርቲስቶች፣ የብዙ ኳስ ተጫዋቾች፣ የብዙ ጀግኖች መፍለቂያ ነች። እኔ ኮሪያ ሰፈር ውስጥ ያደኩ ልጅ ነኝ። ብዙ ታሪኮችን ከአባቶቻችን ከአያቶቻችን ከብዙ ነገሮቻችን ብዙ ታሪክ የምናውቅ ልጆች ነን። እኛ የነዛም የታሪክ አካላቱ ነን ነው ያደግነው። ያንን ስናደርግ ነው። አሁን ለምሳሌ እኔ በብዛት በእኔ ባች ያሉ ልጆች ከኮሪያ በኋላ ያለውን ታሪክ የጀግና ሰፈር ነው በጥቅሉ አልነካ ባይነት ያለበት ሰፈር ነው። ተቻችሎ ተዛዝኖ ማደር የሚችል ሰው ነው። አንዱ በልቶ ለአንዱ ማካፈል የሚችል ነው። የአብርነታችን አለ። ለምሳሌ ኢትዮጵያ ውስጥ በኪነ ጥበብ ዘርፉ ካፈራቻቸው ሰዎች አንዱ ብንጠቅስ ዋናው ፀሐዬ ዮሐንስ መኖሪያ ቤቱ ይሄ ነው። ይሄ ግንቡ ቀበና አይደል እንዴ? ፀሐዬ ዮሐንስ መኖሪያ ይሄውና ቤቱ ነው። ይሄ ነው ግንቡ ራሱ። ይሄ ፀሐዬ ዮሐንስ ያደገበት ነው። እውነት ግን ነው? አዎ ፀሐዬ ዮሐንስ ያደገበት ነው። ፀሐዬ ዮሐንስ። ሌላው ብትወስድ ደግሞ በኳስ ተጫዋች ብትወስድ ደግሞ ዘሪሁን ሸንገታ፣ ፋሲል ተካልኝ እኔ ካለሁበት ቤታቸውን እያየ ነው ብንሄድ የምናውቀው ከሆነ ካለንበት 50 ሜትር ርቀት ላይ ነው እኮ እየሄድን ነው። አዎ እንዴ እየሄድን። እውነት ግን ነው ፀሐዬ እኮ። ኧረ ተይ አንቺ ልጅ ያዝ ያዝ ጠበቅ አድርጊኝ፣ ያዝ ያዝ ጠበቅ አድርጊኝ፣ እየቀረው ቀርቶብኝ። ኧረ ተዋት ተዋት ውብ አይናማዬ፣ ኧረ ተዋት ተዋት ውብ አይናማዬ። ፀሐዬ ካበላሸው እንዳትቆጣኝ ፀሐዬ፣ ነገርኩ። እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። ቀበና እየሄዱ የሚጫወቱበት ቦታ ነው። እናንተ ወደ ቀበና ትሄዳላችሁ? የቀበና ወንዝ ላይ ፀሐዬ ዘፍኑታል እኮ። አዎ ስለ ቀበና የዘፈነው ሙሉን የራሱን ታሪክ የኔን የእሱን ታሪክ ነው የዘፈነው። እውነት ፀሐዬ። መቼም በዚህ አጋጣሚ ኮሪያ ሰፈር ደርሰን
ዳግማዊ ምኒልክ ሆስፒታልን አለማንሳት አይቻልም። ዳግማዊ ምኒልክ ሆስፒታል ደግሞ ስናነሳ እንግዲህ በሆነ ቤተሰብ ወክሎ ጓደኛ ወክሎ እንመጣና በአደጋ ከዚህ ዓለም በሞት የተለዩ ሰዎችን የምንረከብበት ቦታ ነው። ይሄ የሆስፒታሉ በስተጀርባ ነው። እንግዲህ እኔ በዚህ አጋጣሚ ከመጣሁባቸው ጊዜያቶች ውስጥ ሁሌም የማረሳው ለኢትዮጵያ የኪነ ጥበብ ዘርፍ ትልቁን አስተዋጽኦ ያበረከተው በኋላም ደግሞ ቶክ ሾው አዘጋጅ የነበረው አለቤን እንግዲህ በጓደኞች በቤተሰብም ተወክዬ እዚህ መጥቼ ነበር ከጓደኛዬ አሁንም ነፍሱን ይማር ጥላሁን ጋር ያን ጊዜ ነው ያየሁትና አለቤን አስታውሳለሁ። ዳግማዊ ምኒልክን ሳስብ አለቤን አስታውሳለሁ። መቼም ይሄ በሙሉ ሰው በሰው ነበር። ያ አለቤ ጊዜ በጣም ብዙ ሰው ነበርና አለቤ ነፍስህን በገነት ያኖረው። ጥላሁን ወልደ ሰንበትም አብረኸኝ አውጥተሃል፣ አብረን ተጋግዘን አውጥተናል፣ ግን አንተም በህይወት የለህም። አንተም ነፍስህን በገነት ያኖርልን። እስቲ ወደ ጉዳያችን እየሄድን እንግዲህ ያው ትንሽ ተመልካቾቻችን መንገዷ ትንሽ ጠበብ ስለምትል ያው ባለው ነው የምንስተናገደው። ለምንድነው መኪና መንገድ ላይ ታምሮ የሄድከው ብላችሁ እንዳትወቅሱኝ። ምክንያቱም የእግረኛ መንገዱ በሙሉ መኪና ቆሞበታል። ለዚያ ነው እንግዲህ በአስፋልቱ ላይ ይቅርታ እንጠይቃለን ለምን ፈጥረው ችግር ማለት ነው። እስቲ ሰፈሮቹን እናውራ። አሁን ሰፈሮቹን ነው የምናወራው። ወደ ኮሪያ ሰፈር ዋናው መግቢያው ነው። ይሄ መንደርደሪያው ነው። እሺ። እና ኮሪያ ሰፈር ስናነሳ ያው ቅድም እንዳልኳችሁ በጣም ብዙ ነገር ማንሳለን። ፕሮግራሙ በቂም ሊሆን ይችላል ካለው ሁኔታ። ኮሪያ ሰፈር ብዙ ታሪክ ያለው ተነግሮ ማያልቅ እንደውም ትንሿ ኢትዮጵያ ልትባል የሚገባት እስቲ ትንሽ ጨለፍ አድርገናል። በታሪክ አባቶቻችን የወደቁበት ለሰላም ማስከበር ሂደው ከኢትዮጵያ አልፈው ለዓለም በሰላም ለማስከበር እኛ ምን ያህል ሰላም ወዳድ ዜጎች እንደሆንን ለማሳየት የሰው ሀገር ሂደው የወደቁ አባቶቻችን አያቶቻችን የሚኖሩበት ሰፈር ነው። እኛም ልጆቻቸው ደግሞ የነሱን አሪያ ተከትለን አሁን ባለን ነገር ላይ ተዛዝነን ተከባብረን እዚህ ሰፈር ፍቅራችን ነው የሚፈልገው። ጸባችን እዛ ነው ያለው። ማንም እንዲነካብን አንፈልግም። እሱ ደግሞ ከበድ ያለ ማንም ክፍተታችን የለም እዚህ ቤት። እስላም ክርስቲያን ሳትል ሙስሊሟ የክርስቲያኑ ልጅ አጥብታ አቅፋ ክርስቲያኑ የሙስሊሙ ልጅ አቅፎ ተዛዝኖ ተከባብሮ ያደገ ማህበረሰብ ነው። በጣም ደስ ይላል። በጣም ከሚገርም ከኢትዮጵያ ውስጥ ካበረከቱ ኢትዮጵያ ካገኘቻቸው በተለያየ ስሟን ካስጠሩ ከአያቶቻችን ቀጥሎ በአርቱ በኩል ደግሞ ብታይ ፈርቀዳጁ ንጹህ ልጅ ወርቃማው ልጃችን ፀሐይ ዮሐንስ መኖሪያ ቤቱ ይሄ ነው። እቺ የምትያት ቆርቆሮ ቤት አሁን ፈርሶ ፀሐይ ዮሐንስ ተወልዶ ያደገባት ቤት ነች። እቺ ቤት የፀሐይ ዮሐንስ ቤት ነች። መግቢያው በሌላ በኩል በዛ ጋ ነው። አሁን ታጥሮ እዚህ ካምፕ ውስጥ ነው ያደገው። በአርቲስቱ በኩል ስትሄድ በጣም አሪፍ ነው። ኢትዮጵያን ደግሞ ካስጠሩ አሁን በማስጠራት ላይ ከሚገኙ ጀግኖች ወንድሞቻችን በአሁኑ ሰዓት የቅዱስ ጊዮርጊስ አሰልጣኝ ሆኖ እየሰራ የሚገኘው የታላቁ የፋሲል ተካሊ መኖሪያ ቤት ይሄው ነው። እውነትህን ነው። ይሄው ነው የፋሲል ተካሊ መኖሪያ ቤት ይሄ ነው። ፋሲል ተካሊ ለቅዱስ ጊዮርጊስ የኢትዮጵያ ብሔራዊ ቡድን ትልቅ አስተዋጽኦ ያደረገልሽ ተወልዶ ያደገባት መኖሪያ ቤት ነች። ይሄን ይገርማል። በጣም ታሪካዊ ሰዎች ያሉበት ሰፈር ነው። እባክህ ፋሲል ተካሊ መኖሪያ ቤቱ ነው ይሄ። ከዛም ያው ብዙም ሳንርቅ ደግሞ በአሁን ሰዓት በኤልፓ አሰልጣኝነት በቅዱስ ጊዮርጊስ አሰልጣኝነት በኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝነት ሲሰራ የነበረው ጀግናው ልጃችን ደግሞ ዘሪሁን ሸንገታ መኖሪያ ቤት ደግሞ ይሄው ከፊት ለፊት የምታዩት ቆርቆሮ ቤቱ ነው። ይሄኛው ተወልዶ ያደገበት አንተ መደዳውን የእግር ኳስ በጀግንነት ብቻ አይደለም በጦሩ ብቻ አይደለም። በነገራችን ላይ የእናንተ ሰፈር ልጅ ኢንተርናሽናል ዳኛ ቴዎድሮስ ምትኩ አቤት እንዴት እንደሚወደድ እሱ ዳኛ የሚገርም ዳኛ ነው። ከነሱ በታች ደግሞ ያደገ ሌላ ልጅ አለ። አሁን አሜሪካን ውስጥ የሚኖር ኤርሚያስ ኪዳኔ የሚባል የኢትዮጵያን ብሔራዊ ቡድን ተጫዋች የነበረ እሱ ደግሞ በመቷያት ኮረኮንች 30 ሜትር በማትሆን እዚሁ ያደገ ልጅ ነው። የኮሪያ ሰፈር ይሄ ነው። ሌላውን ደግሞ ስለ ኮሪያ ዘማመት ስለ መንደሩ አመሰራረት አሁን ሳለንበት ደግሞ ወንድሜ ዳንኤል ውበቱ
ትንሽ ከኔ ተሻለ ደግሞ እሱ ከእድሜም ስለሚበልጥ ያለውን ደግሞ ያስረዳቸዋል ወንድማችን። እሺ ተመልካቾቼ የሚገርማችሁ ከሌላው ትንሽ ደግሞ ከሌላው ሰፈር ለየት ያለብኝ ወዲህ ጀግኖች አሉ ከኢትዮጵያም አልፈው በዓለም ያስጠሩ፣ ወዲህ ደግሞ የእግር ኳስ ተጫዋቾች አሉ ታዋቂዎች አሰልጣኞች ጭምር፣ ወዲህ ደግሞ ትልልቅ ጥበበኞች እንደነ ፀሐይን ጨምሮ አሉ። ኮሪያ ሰፈር ካሁኑ እያጓጓኝ ነው። አሁን ወደ መቶ አለቃ እንሂድ። መቶ አለቃ እስቲ እንግዲህ ጥሪው የቀረበው ከተባበሩት መንግስታት ድርጅት ነው ለኢትዮጵያ ለቀዳማዊ ለስላሴ ንጉሠ ነገሥት ዘኢትዮጵያ ለሳቸው ጥያቄው ቀረበ በ1940ዎቹ መጨረሻ ላይ 44 አዎ ከዚያ በኋላ ግን ዘመቻው የተካሄደው ከ1950 እስከ 53 ዓመተ ምህረት ድረስ ነው። እነዚህ 3 አመታት ነው ትልቅ ጦርነት የነበረው። እናም ተቃልዩ ወንድም እሱ ናስጥልኝ ተቃልዩ ወንድም እንደምን አለ ወንድም ደህና ነው ወይ? ስለ ኮሪያ ሰፈር እያወጋን ነው። ኦኬ ፋሲል ተቃልዩ ወንድም ተልቆ ይለው ሰለሞን ተካልኝ ስለ ኮሪያ ሰፈር ባጭሩ ኮሪያ ሰፈር ይሄ ነው በለን እስቲ። ኮሪያ ሰፈር ለእናት ሀገራቸው የተዋጉ ሰዎች ያረፉበት ቦታ ነው። በቃ ይሄ ነው ሲምፕሊ ይሄ ነው። አመሰግናለሁ። መልካም መንገድ ይሆንልኝ። መቶ አለቃ እንግዲህ ትንሽ የኮሪያ ሰፈር ለየት የሚያደርገው ያው ዞሮ ዞሮ ከጀግኖቹ ጋር የተሳሰረ ነው። ጀግኖቹ ደግሞ በዓለም ላይ ያስጠሩን ናቸው። የተለዩ ተዋጊዎች ናቸው ይባል ነበር። ምክንያቱም ከተሰጣቸው የጦር ክልል አንድ ወደ ኋላ ሳያፈገፍጉ ወደፊት ብቻ ይጓዙ የነበሩ ኢንች እንኳን አላስነኩም። ለየት ያሉ ነበሩ። የተማረከም ወታደር የለንም ነው የሚባለው። ብቸኛዋ ሰንደቅ ዓላማዋ ለብቻ የተውለበለበው ኢትዮጵያ ሰንደቅ ዓላማ ብቻ ነበር። ይገርማል። ይህ ታሪክ በመጽሐፍም ላይ አለ። እኔም የዘማች ልጅ ስለሆንኩኝ በቤቴም አለኝ። ሁሌም የምኮራበት ነው። ሬሳ እንኳን አልተማረከም እንኳን በቁም። ይገርማል። እና ከዘመቻ በኋላ ሰራዊቱ መጥቶ ጃልሜዳ ነበር ያረፈው። ከዛም በኋላ እነዚህ ሰራዊት ምንድን የሆኑት በዚህ አካባቢ ቦታ እየተመሩ በብዛት ሰፈሩ። ከዛን ጊዜ ሰዓት ጀምሮ ይህ ሰፈር ኮሪያ ሰፈር ተብሎ ተመሰረተ። አብዛኛው ዘማቾች ሰፈር ስለሆነ ነው። እንደመጡ ጃልሜዳ አረፉ። ከጃልሜዳ እዚህ አካባቢ ነው ያረፉት። ይህ የምትመለከቱት የቀድሞ የክብር ዘበኛ ግቢ ነው። ሙዚቀኛ በላይ ቅድም በመጣንበት ሙዚቀኛ ነው። ማመላለሻ፣ ጥገና፣ ሕክምና የሚባሉት ጠቅላላ የክብር ዘበኛ ግቢው ይሄ የምታዩት ግንብ ነው። ከዚህ እስከ 3ኛ ሻለቃ የጦር ሰራዊት ሰፈር ነው። ይሄ የምትመለከቱት ሁሉ የዘማች ሰፈር ነው። የኮሪያ የዘመተ ከዛም በኋላ ኮንጎ የዘመተ የምስራቁ ጦርነት ጊዜ የነበሩ ያ ከምስራቁ ጦርነት ደግሞ የምስራቁ ጦርነት ወደ ሰሜን ይደገማል ሲባል ወደዛ ከዘመቱት መካከል አባቶቻችን ነው። ኤርትራ ድረስ እንደገና ተዋግተው ጽዋንም ብዙ ነገር የተቆጣጠሩ የጀግኖች ሰፈር ነው። ከሰፈሮች ሁሉ ለየት የሚለው በጀግንነት ነው። እዚህ ሰፈር ወታደር ያልሆነ ከቤት ውስጥ ማንም የለም። ወታደር ያልነካው በእኛ ቤት አሁን ብትገቡ አባቴ ክብር ዘበኛ ነው። ኮሪያ ዘምቷል። የምስራቁ ጦርነት የነበረ የምስራቁ ጦርነት ወደ ሰሜን ሲባል በዛ ዘመተ። ነፍሱን ይማርና ታላቅ ወንድሜ ባህራይ ነበረ።
እኔም እዛው ኤርትራ ውስጥ የጦር መኮንን ነበርን። ከአንድ እንዴት ደስ ይላል። ግን እስኪ አንዳንድ ነገር እንደው እያወራን እንሄድ። እንግዲህ ያኔ የኢትዮጵያ ጦር ያን ጊዜ ነው የጀመረው አበርክቶውን የጀመረው ወደ ውጪ ሄዶ ለሌላ ሀገር እገዛ ማድረግ የጀመረው ያኔ ነው። በቃ ከ1944 ከዚህ ጦርነቱ ግን የተካሄደው ከ1950 እስከ 53 ነው። ነገሩ የመጣው 44 ላይ ነው የሚለው። አሁንስ እንግዲህ ያኔ የተጀመረው አሁንም መከላከያ ሰራዊት ጎረቤት ሀገሮች ችግር በሚፈጠር ጊዜ ይሄዳል። እስቲ ታሪኩን እናገናኘው። እውነት ነው ያኔ የተጀመረው ጀግንነት አሁንም ድረስ አለ። ከኛ ባለፈ ድንበር ማስከበር ብቻ አይደለም፣ ለሌሎችም ሄደን እገዛ እናደርጋለን። ትክክል። እንዴት ያዩታል መቶ አለቃ? በእውነት የኢትዮጵያ ከሁሉም ነገር ደስ የምትለውና የምወዳትም አገሬም ስለሆነች አይደለም ከራሷም አልፋ ለሰው ሀገር ነው የምትሞተው። እኛ አሁን ስለ ኮሪያ ወራን፣ ከዛ ስለ ኮንጎ ወራን። በቅርብ ዘመናት በተለያዩ መንግስታት ውስጥ የኢትዮጵያ ሰራዊት አሁንም ዳርፉርም አሁንም እንዳሉት ማለት ነው በተለያዩ ሀገሮች አሁንም ሄዶ ዘብ ቆሞ ከራሱም አልፎ የሰው ሀገርንም እስከ መጠበቅ ደረጃ ደርሷል። ያደረገም ነው ያለው። እስካሁን ከዘመቱ ዘማቾች አንዱም የኢትዮጵያን ስም በክፉ ያስጠራ የለም። በጀግንነት ግን እስካሁን ያስጠራት ነው ያለው። ክብር ለነዚህ ለሚሞቱ ጀግኖች፣ ሁሉ ጊዜ ክብር ለሚሞቱት ለኢትዮጵያ ጀግኖች፣ ክብር ለሚሞቱት ለኢትዮጵያ ጀግኖች። ድገሙ። ክብር ለሚሞቱልን ለሚሞቱ ለኢትዮጵያ ጀግኖች። እናመሰግናለን። እንግዲህ ተመልካቾች ያለነው ቅድም መቶ አለቃ ብለውታል የጀግኖች ሰፈር ነው። ስለ ጀግንነት ሲወራ ቀደምቱ ቦታ ይሄ ነው። ለምን ቀደምት ያልኩበት ምክንያት ምንድነው? ከሀገራችን አልፎ ደግመዋለሁ፣ ይሄን ቃል ምደጋግመው ሆን ብዬ ነው። ከሀገራችን አልፎ በዓለም ላይ ታሪክ የተሰራበት ሰፈር ስለሆነ ማለት ነው። ክቡራትና ክቡራን የታምሩ ብርሃን ዩቲዩብ ተከታዮች እንደምን አላችሁ? እንግዲህ በዝግጅታችን እየተደሰታችሁ እንደሆነ ተስፋ እናደርጋለን። እስኪ እናንተም ሰብስክራይብ አድርጉ። በነገራችን ላይ ለምን አነሰ ይህ ፕሮግራም አጠረብን የምትሉ ይቀጥላል። በቀረጻ ላይ እያለን በአጋጣሚ የቀረጻ ፍቃድ አሁን ጠበቅ ስላለ የቀረጻ ፍቃድ እየተጠየቅን ነውና ያለነው የቀረጻ ፍቃድ አልያዝንም ነበር። የቀረጻ ፍቃድ ይዘን ለመመለስ ተስማምተን በክፍል 2 ቀሪውን ለማቅረብ በዝግጅት ላይ ነን። ስለዚህ ትንሽ ታገሱን። የቀረጻ ፍቃድ ይዘን እንደመጣን ተመልሰን ኮሪያ ሰፈር እንገባለን። ብዙ እናነሳለን። ገና እነ ልጅ ሚካኤል መች ተነሱ? አረ ገና ብዙ አለ። ኮሪያ ሰፈር ገና ብዙ አለ። ሾዌብስ የሰጠኝ መረጃ ቀላል አይደለም ወዳጆቼ። በቅርብ ቀን እንገናኛለን ኮሪያ ሰፈር።